ዓለማችን ከጊዜ ወደ ጊዜ መረን እየለቀቀችና የፈጣሪን ሕግጋት እየዘነጋች የመጣች ይመስላል። በተለይም በውጭው ዓለም ልህቅነት እንደ መልካም ነገር እና ጥሩ ሥራ እየተቆጠረ መጥቷል። ለዚህም ማሳያው እንግሊዛዊቷ የወሲብ ፊልም ተዋናይ ሊሊ ፊሊፕስ ነች። ሊሊ ፊሊፕስ በወሲብ ፊልም ዓለም ዝናን ያተረፈችና ወሲብን እንደ ስፖርታዊ እንቅስቃሴ የምትቆጥር እንስት የወሲብ ፊልም ባለሙያ ነች። ይህች እንስት ከሰሞኑ መነጋገሪያ የነበረች ሲሆን ይህም መነጋገሪያ ያደረጋት ነገር በ24 ሰዓታት ውስጥ ብቻ ከ101 ወንዶች ጋር ወሲባዊ ግንኙነት በመፈጸሟ ነው። እናም በተጨማሪ ሪካርድ በመስበሯም ነበር። ስለ ሁኔታው የተጠየቀችው ሊሊ ፊሊፕስ በሌላ ነገር አትቁጠሩት፣ ይሄ ስፖርታዊ እንቅስቃሴ ነውም ብላለች። በተጨማሪ በአንድ ቀን ውስጥ ከ100 ወንድ ጋር የመተኛት ህልም ነበረኝ፣ እሱንም አሳክቼዋለሁ ብላለች ሊሊ ፊሊፕስ። ሊሊ ፊሊፕስ በዚህም ሳታበቃ ይሄን ቁጥር 1000 አደርሰዋለሁ ስትልም ተናግራለች። ውድ የቻናሌ ቤተሰቦች እናንተስ ከሊሊ ፊሊፕስ ምን ተረዳችሁ? የፈጸመችውስ ድርጊት እንዴት አያችሁት? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ በዚሁ አበቃው። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ። በተጨማሪ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ዶንት ፎርጌት ሰብስክራይብ